ኃጢአት ሳልሰራ አውለኝ ብላችሁ ለምናችሁ ታውቃላችሁ? በጣም እኮ ትልቅ ልመና እኮ። ያቺ ቀን ልንሞትባት የምንችልባት ዕለት ብትሆን እግዚአብሔር ፊት የሚያቆመን መልአክ ከየት አገኘኸው ምንስ ሲሰራ አመጣኸው ቢባል ኃጢአትን ላለመስራት እስከ ደም ጠብታ ሲታገል የዋለባት ቀን ናት ብሎ እኮ ልንማር የምንችልባት ይሆነ። ኃጢአት ምን ያክል እኮ ክፉ እንደሆነች ክርስቲያኖች ከቤተ ክርስቲያን አንተውሽም እያልናት ያስወጣችን ኃጢአት አይደለች? አንረሳሽም እያልን ያስረሳችን ኃጢአት አይደለች? በቀል ካለባችሁ ኃጢአትን ተበቀሏት። እልህ ካለባችሁ ኃጢአትን እልሃችሁን ተወጡባት ጽድቅ በመስራት እንጂ እንዲሁ ዝም ብሎ ቤተ ክርስቲያንን አንተዋትም እያልን በዘመቻና በሆታ ብቻ የምናልፈው ዘመን አይደለም። ለዚህ ዘመን ምን የጎደለው ነገር ያለ ይመስላችኋል? ድምጽ ነው፣ እንጮሃለን። መንጋጋት ነው፣ እንንጋጋለን። መውጣት መውረድ ነው፣ እንወጣለን እንወርዳለን። ከኛ መካከል እግዚአብሔር አይቶ ያጣው እኮ አንድ ነገር ቢኖር መልካም የሆነ ነገር ነው። መዝሙር 13 ለዛ ነው ልበ አምላክ ቅዱስ ዳዊት ሲናገር ሰነፍ በልቡ እግዚአብሔር የለም ይላል። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከታል። ሁሉም በአንድነት ረከሱ፣ አንድም ከነሱ መካከል መልካም የሚያደርግ ነገር የለም አለ። በዚህ ዘመን እውነቴን እምላችሁ ክርስቲያኖች ክርስቶስ የሚሰበክበት ዘመን ብቻ አይደለም፣ ኖረን የምናሳይበት ዘመን ነው። ዓለም ስለ ክርስቶስ መስማቱን እኮ በደንብ አርጋት አደምጠዋለች። የሚኖረው ሰው ስላጣች እኮ ነው ተከትላ ማንን እንምሰል ማለት የከበዳት። ይሄ ሁሉ ሰው እውነተኛ ክርስቲያን እኮ ብንሆን እኛ ብቻ ብዙ ተአምር መስራት እንችል ነበር። 12 ሆነው ያጣፈጧትን ይህችን ዓለም እኮ እኛ 60 ሚሊዮን ሆነን አልጫ አረግናት መልሰን። ቤተ ክርስቲያንንማ በደንብ አርገን የተውናት ክርስቲያኖች እንዲሁ በአፋችን አልተውናትም እንላለን እንጂ ሲዘመር ስሜታዊ እንሆናለን እንጂ በዛ በእውነት በተሰማን የንስሐ ስሜት መች ተመለስን? ኃጢአት ስላቆሰለችን እሷን ነው መበቀል ያለብን።